የራሱ ለራሱ ይሄ ሀብታም ነው ምናምን ባይዘው ወንድ ልጅ ሀብታም ነው ብር አለው ቤት አለው ገንዘብ አለው ያገባኛል ያኖረኛል ለአንድ አመት ሊያኖርሽ ይችላል ለአንድ አመት ሊያከብርሽ ይችላል ለአንድ አመት ትሪት ሊያረግሽ ይችላል ለአንድ አመት ከጓደኞቹ ጋር የሚገናኝበት ቦታ ሁሉ ይዞሽ ሊሄድ ይችላል የምሬ ነው የምላችሁ ለአንድ አመት ቁርስ ራት ምሳ ውጭ ሊያበላሽ ይችላል ሊጋብዝሽ ይችላል ክለብ የምትወጂ ከሆነ በየክለቡ ይዞሽ ሊሄድ ይችላል ከአንድ አመት በኋላ ግን ወፍ የለም እመኚኝ እስኪ የትኛዋ ሚስት ናት ልክ እንደ መጀመሪያዋ በትዳር ህይወት ላይ ከባለቤቷ ጋር እንደ መጀመሪያው ያሳለፈችው አያታሳልፍ በቃ እሷም የራሷን ነገር ይዛ ነው የምትኖረው እሱም የራሱን ነገር ይዞ ነው የሚኖረው ሴት ልጅ ምን ታያለች ቤቷን ታያለች እሱም ሴት እግዚአብሔር ይባርካትና ፈራ እግዚአብሔር በልቡ ያለ ሴት የዚህ ዘመን ሴቶች በብዛት እኮ የሆነ ፐርሰንት በላይ እኮ ጨብላቆች ነው ምክንያቱም እንዳይዋችሁ ገና በትንሽ እድሜያቸው ክለብ ነው ክለብ ጫት ቤት ከወንድ ጋር ስንንዘላዘል ምን ስንል ይሄ ረሃውን ፍሪውነን ያደግን ሴቶች ነን በብዛት ማለት ነውና ትዳር ዓለም ላይ ስንገባ ልክ የበፊቱ የእህቶቻችንን የእናቶቻችንን አይነት ካራክተር የለንም ገብቷቸዋል ወንዱ ሲወጣ ተነስተን ክለብ ነው ወንዱ እጭ ሲወጣ እኛም እንደዛ ተከትለን እንደዛ ነው የምናደርገው ማለት ቤቷን ይዛ ከስንት አንዷ ቤቷን ይዛ አክብራ ስርዓቷን ይዛ ኦኬ ዛሬ ተከከለ ነገ በሽማግሌ ብላ የምትጠብቅ ትንሽ ናት ባይዘው እሱ ከቤተሰቦቿ ያወረሰችው በስነስርዓት ያደገች ሴት ካልሆነች በስተቀር ማለት ነው እንጂ ብዙዎቹ እንደዛ ናቸው እንደምናውቀው ነውና የራስ ጉዳይ ምናምን ጓደኛም የሚባል ነገር አለ ታየው ባክሽ ነይ ዛሬ እንደዚህ ክለብ አብሶ ደግሞ ማለት ነው ከክለብ ያገባት ሴት ከሆነች መጨረሻ እንደዛ ነው የምታረገው ካቀና አቅሰ ነግራችሁ እግዚአብሔር ምስክሬ ነው ከክለብ ያገባት ሴት ታካክብራኝ ምናምን እንደዚህ አንተ ክለብ ስትሄድ ተከትላ ክለብ ትመጣላለች አትሰማም እና መልላችሁ ፈልጌ ነው አሁን ወደ ዋናው ቁም ነገር ይስመለስ ቅዱስና ልዩ ባይፈቱ ገና እንዳ 2 አመት ኖሩ በትዳር ጋይስ አልኖሩም እኔ ደሞ ሊያሹ አለሽ ብላችሁ እዚህ ላይ ፊት ይጥበሉ ምድረ ደነስ እኔ አላልኩም እናንተ ግን በኮሜንት መታችሁ ስለ ልዩና ስለ ቅዱስ መፋታት እንደውም ቤታቸውን እቃ ግዙኝ እያሉ መሆኑን እያወራችሁ ስለሆነ የራሴን መላምት የራሴን ግምት ነው እያወራው ያለው ባይፋቱ መልካም ነው ባይለያዩ መልካም ነው የዛሬው መድኃኒዓለም ህይወት ቤታቸውን በፍቅር ቢመልስላቸው እውነቴን ነው የምላችሁ በእውነት ከሚመኙ ማለት ፍቻቸውን ከማይመኙ ሰዎች መካከል አንድ ነኝ ያው የሥራው ባህሪ ነውና ማውራት ስላለብኝ ግን ሳወራው ወሬውን ሳወራው እንደው የገረመኝ ነው የምላችሁ ድንገት ከተለያዩ ወይም ከተጣሉ አሁን ማን ይሙት ቅዱስ ቤትና ልዩ ቤት ጻብ ያለ ይመስላል ያገሬ ልጆች እስኪ ኮሜንት ማለት ነው ስጡ ቅዱስና ልዩ ቤት አሁን ጻብ ያለ ይመስላል እንደው ስታስቡት አሁን እንደው ብዙ ሰው እንደው ሶሻል ሚዲያ ላይ ትዳርን የሚመኙ የቅዱስና የልዩን ይያዩ መቤቴ ነው እስኪ እናውራ እስኪ እውነት እናውራ አሁን ስፔሻሊ ውጭ ሀገር የምትኖሩ ትዳር ያለዛችሁ ሲንግሎች የቅዱስንና የልዩን ትዳር ስታዩ የኔ ደስ ሀገሬ ገብቼ ለባሌ ኩክ አድርጌ ወጥ ሰርቼ ምግብ ሰርቼ አብልቼው እንደዚህም ነው አትሉ አትመኝ እስኪ እንነጋገር እስኪ ነይ ተው እኔ እንኳን ስም ያምር ሳውራ ጥሩ የሚያወሩት በመጥፎ ነው የሚታይብኝ እስኪ ግን እናውራ ትላላችሁ አትሉ እስኪ ማን ይምጣ አሁን ቅዱስና ልዩ ቤት ጻብ ያለ ይመስላል ይመስላል ጻብ ያለ ይመስላል ቅዱስና ልዩ ቤት ጻብ ያለ ይመስላል እንደው ስታዩ አረ እነሱ ሰላም ናቸው ኮኪ ያድርግላቸው እኔ አሁን ባይዛዌ ተጣሉ ምናምን እናንተ የምትሉትንና የሚሰሩትንና የሚለቁትን እኔ እንደው ምን አልኩኝ ምናልባት ቪዲዮዎቻቸው ቫይራላቸው ቀንሶባቸው ሊሆን ይችላል ወይንም አንዳንዴ ይውላችሁ ሶሻል ሚዲያ ፐብሊክ ፊገር ስትሆኑ ሚዲያ ላይ ምን ማድረግ እንዳለባችሁ ታውቁታላችሁ በምን ወይ ሰዎችን ማንጫጫት እንዳለባችሁ ቪውራችሁ መመለስ እንዳለባችሁ ታውቁታላችሁ በተለይ ደግሞ በሶሻል ሚዲያ ከሆነ እንካማችሁ ታውቁታላችሁ ምን ላይ ምን መንካት እንዳለባችሁ እኔ ነው ብዬ ወይም ሰብቻ አይደለም እዚቹ ሶሻል ሚዲያ ላይ ሲወራን የሰማሁት ከናንተ እኮ ነው ያየሁት ሊያሾ እንዲህ ስታወራ ግን ነገሩን ጠምዝዛችሁና ቀይራችሁ ሊያሾ ተፋቱ አለሽ ብላችሁ ደግሞ አሁን መቼም ደም መራራ ነው ሲፈጥረኝ ደም መራራ ነው ምክንያቱም ቀይ ሰው ብዙ ጊዜ ደሙ መራራ ነው ጥቁር ሰው ደሙ አይመራም የቀይ ሰው ደም ግን ብዙ ጊዜ ይመራል ለምን እንደሆነ አላውቅም በራሴ አይቼዋለሁ ጋይስ ሌላው ሲያወራው ምንም ሳይሆን እኔ ካወራሁት ነገሩ እሳት ነው የሚሆነው እመቤቴ ነው እንዴ እና ብላችሁኝ ነው እኔ አላልኩም ግን ደግሞ እንዳውራው ካላችሁ እንደ ሶሻል ሚዲያ ሰው እኔ አሁን የቅዱስና የልዩ እመቤቴ ነው ትዳራ ጸብ አይደለም ቁጣ ራሱ ልዩ ራሱ የሚቆጣ ቅዱስ ራሱ የሚቆጣት አይመስለኝም
ታይ ብሎ እንደውም እቤት ውስጥ ራሱ የሚያወሩ አይመስለኝም ጋይስ። በፍቅር ብቻ ቤብ ሃኒ ምግብ ልስራ ሃኒ እንደዚህ ላምጣ ምንም ባይን ብቻ ፍቅራቸውን ባይን ብቻ የሚገልጹ ነው የሚመስሉኝ። እግዚአብሔር ምስክሬ ነው። ጸብ ያለባቸው ሁሉ አይመስለኝም። ማለት ጮክ ብሎ ራሱ ልክ እንደኔና እንደናንተ አሁን እኔ ከእናንተ ጋር እንደምዳረቀው ራሱ እነሱ እንደዚህ ጮክ ብሎ ራሱ የሚያወሩ አይመስለኝም። እግዚአብሔር ምስክሬ ነው። የሚያወሩ ሁሉ አይመስለኝም። በቃ ይችን እናት እንደውም ቤቢ ምናምን የሚሉ ራሱ አይመስለኝም። ላይፍ እንትናቸው እንደዛ አይደለም። እናት አባት እናቴ እግርሽን ልጠበው አባቴ ራት ላምጣልህ አባቴ ስራ ትሄዳለህ እናት ልብስ ላምጣልሽ ሚላት እያለ አይሊያችሁ እንደው ብለሽ እንደቅድሽ ጋር ገባሽ። አይ መድኃኒዓለም አንቺ ልጅ እንደው ምን ይሻልሻል? ለነገሩ ስራው ነው ያገሬ ልጆች። የምር አይመስላችሁም? እስኪ እኔ ሊያሾም ነው ማለት ግን አይመስላችሁም? እንደዛ ለደስ ፍቅር እንደዛ አይመስላችሁም? እግዚአብሔርን ግን አይመስላችሁም? እንደዛ አይመስሉም? የምሬን እኮ ነው። ሲወጣ ቸኮሌት ይዞላት የሚመጣ ሲወጣ አበባ ይዞላት የሚመጣው እንዳይመስልም እሱ እቅፍ አድርጎ ግንባሯን ጭንቅላቷን እንደዚህ ይዞ ግንባሯን ሟ ሲል ሲወጣ ቸኮሌትና አበባ ይዞ የሚመጣው እንደ ነው የሚመስለው። አይ ቅዱስ አይነት ባድ መድኃኒዓለም የሚስጠን ነው የምንለው። ይሄኔ እኮ ስንቷ ሴት የራሷን ትዳር ከቅዱስና ከልዩ ህይወት ጋር እያሳየች እኮ ባሏን አቃጥላም እኮ የተቀመጠች ሴት ልትኖር ትችላለች። አየህ የሰው ባል እንደዚህ ያደርጋል። እሱም ደግሞ ባልየውም የሰው ሚስት እንደዚህ ታደርጋለች። አንቺ አለሽ ተዘብዝፈሽ ቲክቶክ ታያለሽ ያላችሁ የለም ጋይስ። እንደው እውነት እንነጋገር ከተባለ ወንዶች እኮ ይላሉ እኮ ይኸው የሰው ሚስት እንደዚህ ናት። አያችሁ አየሽ እንደዚህ ሰርታ ታበላለች። አንቺ እዚህ ተዘብዝፈሽ ቪዲዮ ታያለሽ ቲክቶክ ላይ ትያለሽ። ቤትሽን እንኳን ቼክ አታርጊ። ምግብ እንኳን ሰርተሽ አታበይኝም። ባይዛዊ ወንዶች አጋስሶች ናቸው። ወንዶች ግን እኔ ጥያቄ ልጠይቃችሁ፣ ወንዶች ለምንድን ነው ሆዳችሁን የምትወዱት? እኔ ሊያሾ እንኳን እንደናንተ ሆዴን አልወድም። እኔ በጣም ከሚገርመኝ ነገር በጣም ሆዳሞች ናችሁ። ለምንድን ነው ግን ከኛ የተለየ ሆድ ያላችሁ? አሁን ሊያሾ ሆዳም ይሉኛል። እኔ መድኃኒዓለም በጣም ሆዳቸውን የሚወዱት ግን ወንዶች ታዘባችኋል ጋይስ? ባልሽ ነው ሀብታም ያደረገሽ። ወይ ሊያሹ መከራችንን በላን። የትኛው ባል የኔ ፍቅር የትኛው ባል ነው እኔን ሀብታም ያደረገኝ? ደግሞ የሀበሻ ወንድ ሀብታም ያደርጋል እንዴ? ችግር ነው የሚለቀው የሀበሻ ወንድ። እሱን ተውት። ተከርኖ ይብሳል። አንቺ እኮ በግል ፕሌን አንቺ እኮ በግል ፕሌን የምትዝናኝ ነው የምትመስል ማለት ማሪፍ ፍቅሬ ማለት የኔ ፍቅር አልገባኝም። እኔ እኮ ሌላ ነገር እኔ ባይዘው ሉሊት የኔ ፍቅር በቃ የኔ ፍቅር የኔ ወድ ቴንክ ዩ። እሺ እንዴት አልገባኝም። በግል ፕሌን አሁን እኔ ምን ስለ ጉራ ወራው ስለ ሀብታው አሁን ስለ ነኪ ቅዱስ ነው እያወራሁ ያለው። የኔ ፍቅር ልጎርር እንዴ? ልጎርርም ያምርብኛል። ባይዘዌ ቆንጆ ሴቶች ቢጎርሩም ያምርባቸዋል። ብርም አያስፈልጋቸውም ቆንጆ ሴቶች ለመጎረር። በነገራችን ላይ ቆንጆ ምላስ ካላቸው መልካቸው በቂ ነው፣ ለጉራ ያበቃቸዋል። የእውነት አይስዌርን አመሰግናለሁ። እስኪ ተውት፣ ወሬ ያምጣል። አሁን እናውራበት። እስኪ ዝም ብላችሁ አትዳረቁ። ወሬውን እናውራበት። እናማሳትሉኝም ያጋሪ ልጆች እንዴ! አሁን እናንተ በሶሻል ሚዲያ ያያችሁት አያችሁ፣ ትምህርት አልወሰዳችሁበት? እንዴ እኔ ይኸው ሊያሾ ብለሻል ብላችሁ ደግሞ እንዳታነካኩኝ፣ እመቤቴ እንዳታነካኩኝ። እኔ አላልኩም። እናንተ ሪከርድ የምታደርጉ ሰዎች እረፉ። ገብርኤልን ተንኩሉን ብቻ ሪከርድ አታደርጉ። በእግዚአብሔር እኔ አሁን ያወራሁት ሶሻል ሚዲያ ላይ የሚሰጠውን አስተያየት የእነሱን ቪዲዮ ያዩ በሚሰጡት አስተያየት ነው ወሬ እያወራሁ ያሉት። ከመሬት ተነስቼ ምናምን አይደለም እያወራሁ ያሉት። ግን እናንተ መጥፎ የተናገርኳትን ቃል ትመርጡና ልጥፍ ታደርጉብኛላችሁ። እረፉ እስኪ፣ አታጋጩኝ። ኧረ ተው፣ ከሰው ጋር አታጣሉኝ። አይስወር ነው የምሬን እኮ ነው። አልተለያዩም ባክሽ እኮ እኔ እኮ ወይኔ አምላክ ያያችሁ፣ አልተለያዩም ባክሽ ይላሉ። እኔ መች ሊያየው አልኩኝ። እንደው ባይለያዩ የዛሬው የአመቱ መድኃኒዓለም አባቴ አይለያያቸው። ዘላለም መጨረሻ ያድርጋቸው ሁለቱም ማለት ነው። ግን እየነገርኳችሁ ያለሁት እንደው ተጣሉ ተብሎ በሰዎች አይምሮ ውስጥ ብዙ ነገር ስላለ የራሴ መላምት ነው የሰጠው። እኔ እንደውም አልኳችሁ ሳስብ እኮ ገዳም ሄዶ ነው ሱባኤ ገብቶ ነው የሚመስለኝ እንጂ ተጣጥቶ አይመስለኝም። እና ደግሞ ሶሻል ሚዲያ ፐብሊክ ፊገር ስትሆኑ የሚዲያን ቢዝነስ የምታውቁ ሰዎች ሆን ብላችሁ አካውንታችሁ እንዲንቀሳቀስ የምትፈጥሩት ነገር ይኖራል። ምናልባት ለዛ ሊሆን ይችላል፣ ጸብ ላይሆን ይችላል። ባይጣሉ ደስ ይለኛል፣ ጸብ አይምጣባቸውን እያልኩ ያለሁት ነገር ግን ተጣሉ ተብሎ ከታሰበ ደግሞ እንደ ወሬ ያወራውላችሁ ነው ያለው ያወራውላችሁ
የምሬን ነው እንደ ወሬ አሁን የቅዱስና የልዩን ወሬ ተጣሉ ተብሎ ሚዲያ ላይ ከተወራ እኔ ደግሞ የራሴን መላምት ነው የሰጧቸው አሉት። እስኪ ምናቸው አሁን እነሱ የሚጣሉ ነገርኳቸው እንዲህ ስትዋቸው ቤቢ ሃኒ የሚባባሉ ባልና ሚስቶች እንጂ አንቺ አንተ ምናባሽ ምናባ የሚባባሉ አይመስሉም ያልኩት። ሃይ እኔ ሳውራማ እኔ ላይ ማት በረታላችሁ። አሁን ቅዱስ ምናባሽ ልዩ ደግሞ ምናባ ቅዱስ ምናምን የሚባባሉ ይመስላሉ። ጋይስ ፍቅራቸውን ስታዩት ትነሳች ካልጋ ላይ እንደዚህ ምናምን ብላ ትነሳለች። ከዛም ጥርሷን ትፍቃለች። ከዛም ወደ ኪችን ትሄዳለች። ኪችን ካግኝታ ቁርስ ትሰራለች። ጋይስ ጠዋት ተነሳና ቁርስ ህብስት ትጋግራለች። በጠዋት ሀበሻ ወንድ እንደሆነ ህብስትም ጋገርሽለት ቂጣም ጋገርሽለት ከመብላት ወደ ላይ አይለም እኮ ግን ትስቅ አድርጎ ነው የሚበላ ያገር ልጅ ተነስታ ህብስት ድፎ አይቀራት እንዴ ኬኳ በህግ አምላክ ኖ አልስቅም ስርዓት አልሳኩም ወይኔ ቅዱስ ገብርኤል ይችልሽ አረበ መቤቴ እየለከሰች እኮ ነው አልስቅም እና ማለት ነው አልተጣሉ ለስራ ወጥቶ እኮ እኔ ምስሉ እኮ ነው የምለው ግን ወሬውን ነው እያወራሁላችሁ ያለው እንደው እኔ ተጣሉ አላልኩም ይኸውላችሁ ጋይስ እነዚህ ሰዎች ግን አያችሁ ግን ሊያነካኩኝ ሊያሹ አለች ሊሉ እመቤቴን እኔ እንደዛ አላልኩም ጋይስ እንደዛ ብሎ ሲያወሩ ኮሜንት ላይ ሪፕላይ አድርጉላችሁ እኔ እንደዛ አላልኩም ድንገት ተጣልተው ከሆነ ግን ተጣሉ እየተባለ ሚዲያ ላይ የተወራ ስለሆነ ወሬውን ነው ያልኳቸው አሁን እነሱ የሚጣሉ አይመስሉም ግን ደግሞ ስታስቡ እስኪ ቲንክ አድርጉት እሷም የምትሰራበት መዝሙር የብሶት ነው እውነት እንነጋገር ከተባለ እንዲካወሩ አይቀርም በደንብ ጥቅ አድርጌ ላውራው እንደው ጋይስ ካወራውማ አይቀር በደንብ ውጭቅ ላድርገውና ላውራው እንደው ዝም ብዬ ሳየው ቪዲዮዎቿ መዝሙሮቹ ራሱ እኮ ጋይስ የብሶት ናቸው ወይኔ ሊያሹ እንደምትሰልቸው ሊያሹ ያብልጠኛል እኮ ጋይስ ስሜታዊ የሆኑ ነገርስ ፈሪ ሆነሽ አለበል አይ ፈሪኝ አይደለም እንቅራው ልጄ ያደገች ከመጣች መፍራት ጀምሬያለሁ ለመናገር ግን አይ ግን ጋይስ አይ እንደው እናንተ አልፈራም ሊያሾ እንዳፈሪ ፑሽ ሊያሾ ፑሽ በሉኝ ጋይስ አበረታቱኛ አይውላችሁ ወሬ ለቦራት እኮ የሰው ልጅ መበረታታት አለበት ባይዘው ጊፍት ምናምን ኮፒ ምናምን ሲደረግ የሰው ልጅ ወሬው በጣም ይመጣለታል አዎ ሜሪዬ ዝም ብሎ በደረቁ አውሪ እንደ ወሬው ማይመጣ ይቆርፈዳል ያገሬ ልጅ የሰው ልጅ ሲያወራ መደሰት አለበት ከዛም ደስታው ሲጨምር ወሬው ራሱ ይጨምራል አንድ ላይ ያለ ይቀጥላል በደረቁ ዝም ብሎ ሲወራ ግን ይደርቃል ይለዛ ነው የሚዳፈው እናማ ደው እኔ ማለት ነው እናንተ ካላ በነገራችን ላይ ኢራንዬ በነገራችን እናንተ ካላችሁኝ በኋላ መከንበር ጀመርኩ ትላንትና ማታ ጀምሮ ማለት ነው በደንብ አድርጌ ነው የጀመርኩት እሷ የምትለቅበት መዝሙር የብሶት ነው የሀገር ልጆች ብሶት ነው የኔ እናት ከፍቷታል በጣም ቅዱስ ግን አስከፍታታል ሳስበው ነው የምላችሁ ሳስበው አስከፍታታል ምክንያቱም መዝሙሩ በጣም የብሶት አለበት ጋይስ ልክ ነኛ እስኪ ምን ነው ለሪካርድ ስለሚደረግ አብራችሁ ኮሜንት ስጡ ምን እኔን ታስወዱኛላችሁ የምሬን ነው